ውድ ቤተሰቦቼ እንግዲህ ዛሬ በአዲስ ቻናል ብቅ ብያለሁ ማለት ነው። ለምን ብቃሽ እንዴት ልትሉኝ ጥያቄ ልትፈጥሩ ትችላላችሁ ማለት ነው። እሱ ቀስ በቀስ ልምነግራችሁ ይሆናል ማለት ነው። ትንሽ ይደግናው ማለት ነው። እና በቅንነት ሰብስክራይብ እያደረጋችሁ በቅርብ ደግሞ 1000 ሰብስክራይብ አስገቡኝ ማለት ነው። የኔ ውዶች የኔ ጠንበለሎች ማለት ነው። ዛሬ ካቡሼ ጋር መታለች ሩታዬ ማለት ነው። ሁላችሁም ተጨንቃችሁ ነበረ። ኮሜንት ላይ ሩታ አልመጣችም ወይ እያላችሁ ነበረ። ሩታዬ ካላወቃችሁ አቡሽ ቤት መታለች የኔ ውዶች ሂዳችሁ እዩት። የኔ ስስት ማለት ነው። በስስት እኮ ነው የምንወዳት ማለት ነው። ሩታዬ ካልመጣች በነገራችን ላይ ሚዲያውን ይቀዘቅዛል ማለት ነው። ዛሬ አቡሽ የተናገራት ነገር እውነት ትክክለኛ ነገር ነው። ምንም የተሳሳተ ነገር የለም። እኛም የምንፈልገው ይሄንን ነው ማለት ነው። እና ለአንዳንድም ሰው ደግሞ መልስ ሰጥታለች። መልስ ስለሰጠችም ደግሞ እኔ በጣም ደስ ብሎኛል ማለት ነው። ምክንያቱም የሰጠችው መልስ በደንብ አድርጋችሁ ከሰማችሁት እንግዲህ ምን አለች ሩታዬ? እኔ ማንም መቶ ግንባሬ ላይ ነካኝ ምንም ነገር ለማያረገኝ ሰው ቦታ የለኝም፣ አልጨነቅም፣ አልጠበብም እና እኔ ሳረግም በግልጽነት አረጋለሁ፣ ስናገርም በግልጽነት አረጋለሁ፣ ካላረኩም ደግሞ ዝም እላለሁ፣ በተግባር ነው ማሳየው ብላለች። ጀግና ናት። ከዚህም በፊት እኔ ተናግሬያለሁ በዛኛ ቻናል ላይ ማለት ነው። ሩታን ብሰድቧት የተለያየ ነገር ብትሏት መስሎ አይታያትም። ምክንያቱም ጎበዝ የሆነ ኢድና ሩታን ይንካት ስናገር ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ለምታበረታቱኝ ከልብ አመሰግናለሁ። እና ቻናሌን ሰብስክራይብ እያደረጋችሁ ለጓደኛችሁም ቲክቶክ እና ምን ሼር እያደረጋችሁ እሺ የኔ ውዶች ማለት ነው። የሩታዬ እህቶች መቼም ታኮሩኛላችሁ ብዬ ተስፋ አደርጋለሁ ማለት ነው። እና ሩታይም ደግሞ ዛሬ እያለችው ነገር በጣም ደስ ብሎኛል። አቡሽንም ያላት ነገር አቡሽ ደግሞ ለምትሰጠው ስትሰጠው ስትመልሰት በቃ እኔ የምፈልገው እንደዚህ አይነት እህቴ ናት፣ እንደዚህ አይነት የበፊቷ ሩታዬ ነው የምፈልገው ብለዋል። እኛም ደግሞ የምንፈልገው ይሄ ነው። የአብዛኛችን ጥያቄ በቃ ሩታ ምን ሆናለች? ምን ስለሆነች ነው? የሆነ ነገር ብትሆን ነው ይሄንን ነገር የምታረገው ነገር እያልን ነበረ እኛም እና ሩታይም ደግሞ በማረጌ ምንም የሚጸጽተኝም ነገር የለም ብላለች። በነገራችን ላይ ሩታ እንደ ሌሎች አይደለችም። እውነቴ ነው የምላችሁ። ቪዲዮም ላይም ከምንም ላይ ብታያት ሩታ ግልጸኝነት ናት። ግልጽነቷ ነው እንደዚህ የሚጎዳት ማለት ነው። ለማንም ግልጽ ሆና ነው የምትቀርበው። ሞር እንኳን ድራማ እንኳን ቢሆኑ እነሱ ተመካክረው እራሳቸው ይጠብቃሉ። ግልጸኝነታቸውን አያሳዩም ማለት ነው። በቃ የሆነ ታውቃላችሁ ሩታዬ የተናገረችም ነገር ትናገራለች፣ ያለችም ነገር ትላለች። መደበቅን ወደ ኋላ መሸሽ የሚባል ነገር የለም ማለት ነው። ሩታ ሲበዛ እውነቴ ነው የምላችሁ በጣም መልካም ሴት ናት። በጣም ልዩ ሴት ናት። እመኑኝና ማለት ነው። ያየ ሰው በአንድ ቀን ይረዳል ማለት በታያት ራሱ ሩታ መልካምነቷ እስከ ጥግ ድረስ ነው። ማናችንም ቢሆን እንደዚህ እየተባልን ለዩቱበር ዋጋ እንከፍልም። እውነቴ ነው የምላችሁ እኔ ለሩታ ፋንታ እንዴት እንደሚሆን ማለት ነው። እና ሩታዬ ደግሞ ጠንክረሽ በርትተሽ ጎበዝ ሆነሽ ማለት ነው። እኔ ይሄንን ነገር ስላለቀሰች ወይም ደግሞ ለአብርሽ ስለለመነችው ምንም አይጸጽተኝም። ተናግሬያለሁ በዛኛ ዩቲዩብ ማለት ነው። ለልጇ ስትል ነው። ነገ ልጇ ራሱ አድጎ ይሄንን ቪዲዮ አብርሽን እንደዚህ ስትለምነው እንደዚህ ስትለማመጠው እምቢ ብሎ ረቅጧት የሄደበት ምክንያት እመኑኝ ነው ማለት ነው። ልጇ እንኳን እንዲበቀለው የሚያደርግ ቪዲዮ ነው የሰራችው ማለት ነው። ለነገ ለራሷ ራሱ ትምህርት እኮ ነው። ለልጇ ራሱ በቃ ልጇ እንኳን መጥቶ አባት የት ሄደ፣ ለምን ተለያያችሁ፣ ምን ሆነ፣ ምን ተፈጠረ በሚላት ጥያቄ እነዚህ ቪዲዮዎች ብታቀርብለት እውነቴ ነው የምላችሁ እንዴት አድርጎ አባቱን በራሱ ጊዜ እንደሚበቀል ማለት ነው። ሉል ራሱ ይበቀለዋል ማለት ነው። እና ለዛ ነገር እኔ ምንም አልመሰለኝም። በቃ ካሁን ወዲህ የራሷን ህይወት ትኑር። ነገር ግን ሩታ የራሷን ህይወት የላትም እመኑኝና ማለት ነው። እሷ ከሌለች ራሱ ፈተዋን አያስቀምጡም። ሱማን ከማንሳት ወደ ኋላ አይሉም ማለት ነው። እና ሩታዬ ቢተዋት ባይቀሰቅሷት ባይነካኳት እውነቴ ነው የምላችሁ ከምንም በላይ ጠንካራ ሆና ጎበዝ ሆና ታሳያቸዋለች። ነገር ግን አሁንም ጎበዝ ጠንካራ ትሆናለች ብዬ ደስ ይለኛል። ዛሬም ደግሞ ሩታዬ በጣም አምሮባታል። በጣም ስቃለች ማለት ነው። በተለይ እስከ መጨረሻ ድረስ ካያችሁት ባቡሽ ጸጉር እንዴት እንደሳቁበት ማለት ነው። እና አብረው ደግሞ ሻይ ቡና ይበሉ። እኔ እንጃ አላቅም። ሩታዬ እንኳን ፈንተሽ ብላ ነበረ። አለባበሷም ያምራል ዛሬ ተያይዘው ወጥተዋል ማለት ነው። ያው ቪዲዮውን እስከ አቡሽ ቤት ስለሆነ እስከ መጨረሻው ታይታላችሁ ብዬ ተስፋ አደርጋለሁ ማለት ነው። እኛ ሩታን የሚወድ እኮ ብስምላ እኔ እውነቴ ነው የምላችሁ ስለ ሩታ የሆነ ዩቱብ ከገባውን ስለ ሩታ አንድ ነገር እስከ መጨረሻው ራሱ እኮ አላዳምጥም። የሆነ ነገር ካሉ ጥዬው ነው የምወጣው ማለት ነው።
አስጠልቶኝ ነው የምወጣው ማለት ነው። እና አቡሽ ቤት ስለሆነ ቪዲዮ እስከ መጨረሻ ድረስ ታዩታላችሁ ብዬ ተስፋ አደርጋለሁ። እና ውድ ቤተሰቦቼ በዚህ ቻናል ደግሞ በድጋሚ እንመጣለን ማለት ነው። እስከዛ ደግሞ በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። መልካምነት ለራስ ነው፣ አይከፈልበትም። የነብራ እህቶች መሴ ሳትታሙ እናንተ ጀግና ናችሁ። እንግዲህ እንደሚያድግም ተስፋ አደርጋለሁ። በጣም ወዳችኋለሁ፣ አከብሯችኋለሁ። ባይ ባይ።